የግጥሙ ርዕስ ቁርአን ብርሃናችን። ቁርአን ብርሃናችን ጨለማ ገፋፊ፣ አማኝን አበስሮ ወደ ጀነት ገፊ። የጌታችን ቃል ነው አይደለም መኽሉቅ፣ የእውቀት ምንጭ ነው እጅግ ሚያስደንቅ። ቁርአን መሪያችን ለቅኑ ጎዳና፣ እርካታንም ሰጪ በርሱ ላይ ለጸና። 114ቱን ሱራ አሰልፎ፣ አቂዳን ታሪክን ህግጋትን አቅፎ። ገለጻው ምጡቅ ነው በጣም አስደማሚ፣ ፈውስንም አካቷል ለሁሉም ታማሚ። የአንድነትን ሚስጥር ተውሂድን ሰባኪ፣ የነቢያት ገድል የዳዕዋ ተራኪ። ህግጋቱ ረቂቅ ዘመን ተሻጋሪ፣ ፍትህን ያሟላ እውነት ተናጋሪ። ታዲያ ወንድሜ ሆይ አሊፍ ብለህ ጀምር ቁርአንን ተማረው። ሁሌ ዱንያ እያልክ ችላ አትበለው፣ ዛሬ ነገ እያልክ እድሜህን አትፍጀው። ስስታም አትሁን ቀለብህ ነውና፣ የልቦና መብል የቀልብ ሰኪና። ቁርአንን ካፈዝከው ጠንክረህ ስራበት፣ እርሱን ቅራው እንጂ በርሱ አትብላበት። ታዲያ እህቴ ሆይ ቁርአንን እወቂው ከአሊፍ ጀምሪ፣ ሰፊ ጊዜ ስጪው በርትተሽም ቅሪ። ወሳኝ ሰውነሽና ትውልድ አስተማሪ፣ መድረሰቱል ኡላ ልጆችን አስቀሪ። አንድ ፊደል ቀርተን ክፍያችን ብዙ፣ እንዴት መታደል ነው እርሱን መሐፈዙ።